ሰላም አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሀሊማ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሰላማችሁ ይብዛልኝ ውድ ሀገሬ ልጆች። አላህ ሀገራችንን ሰላም ያድርግልኝ። እኔ ቪዲዮ ከሰራሁ ቆይቻለሁ ማለት ነው። በጣም ቆየሁ፣ ስንት ወር እንደሆነ እንጃ። ያው በኮፒራይት የተነሳ ቪዲዮ እንትን ማስታወቂያው ተነሳብኝና በቃ ለዛ ደበረኝና ያው ዛሬ ከእንደገና በቪዲዮ መተናልና ቪዲዮ ከተመቻችሁ ላይክ ሸር እያደረጋችሁ ማለት ነው። እና ዛሬ የመጣሁት ሱብሃንአላህ ወላሂ እኔ ልቤ በጣም ስብር ነው ያለ እውነት ለመናገር ታውቃላችሁ፣ ትላንትና የሞተው ልጅ ዛሬ የተቀበረው ልጅ ሙነሽድ መሐመድ ሰይድ የሚባለው ልጅ በጣም ያሳዝናል። እውነት ምላችሁ ሁላችንም እንሞታለን፣ ሁሉም ሰው ይሞታል። ግን በቃ ገና ወጣት ነው። ሀቂቃ በጣም ይከብዳል። እና ሊላሂ ወኢና ኢለይሂ ራጂዑን አላህ ሱብሃነሁ ወተዓላ ቤተሰቦቹን እንደው አላህ ሱብሃነሁ ወተዓላ የሰብሩን ውሃ ያጠጣቸው እንጂ በጣም ከባድ ነው እውነት ለመናገር እኔ እንጃ በጣም ነው የከፋኝ። ወላሂ ነው የምላችሁ። ማለት በቃ እኔ በቤተሰቦቹ ቦታ ላይ ሆኜ በቃ የሆንኩ ያክል አይነት ስሜት ነው የተሰማኝ ማለት ነው። ምክንያቱም በጣም ከባድ ነው። ገና ወጣት ነው፣ ገና እሰራለሁ እያለ ብዙ ነገሮችን አደርጋለሁ እያለ እንደዚህ ሆነ ሲሄድ ሱብሃንአላህ። መሞት እኮ ያው ሁላችንም እንሞታለን። እዚህ የተፈጠርንበት ዓላማችን ያኔ በአቅማችን ልክ ልንሰራ ነው። ከዛም በኋላ እንደምንሞት እናውቃለን። ነገር ግን ወላሂ እንደዚህ ሆኖ ሲሄድ ግን በጣም ያሳዝናል እና በጣም ያሳዝናል። አላህ ሱብሃነሁ ወተዓላ ደግሞ አዝኖ ጀነተል ፊርደውስ ያስገባው ማለት ነው። ወላሂ የውሱ ምኞቱም ጀነት ከረሱል ላ ሰለም እንትን መሆን ነበርና እንግዲህ አላህ ያደርግለት ማለት ነው። ምክንያቱም በቃ በሁሉም ነገር በንሽዶች በምናምኖች በሚሰራቸው ስራዎች በቃ ሀቂቃ እንጃ በቃ ይሆናል አይደለ ምኞት ምናምን ነገር እና ያድርግለት። ሁሉም ሰው ይመኛል። እንግዲህ አላህ ሱብሃነሁ ወተዓላ ደግሞ ይዘንለት። ቤተሰቦችን እናት አባት ልጆችም አሉት እና እንግዲህ ልጆችንም ደግሞ አላህ ሱብሃነሁ ወተዓላ አድገው ትልቅ ደረጃ ደርሰው ልክ እንደሱ የአባታቸውን አርአያ ተከትለው ትልቅ ቦታ ደርሰው የምናያቸው አላህ ያድርገን እና እውነት በጣም አዝኛለሁ። አላህ ሱብሃነሁ ወተዓላ ይዘንለት እያልን ሁላችንም ደዋ እናድርግ ማለት ነው እንጂ ወላሂ በቲክቶክ ቦታ እንዳለ ሁሉም ሰው ሲታመም የት ነው ምናምን ተብሎ ሳይጠየቅ በቃ እንደዚህ ሰው ሲሞት ምናምን ሱብሃንአላህ። እርግጥ ሞትን ማስታወስ ጥሩ ነገር ነው የሞቱትን ሰዎች፣ ምክንያቱም እኛ ቀልብያችንን ይረጥባል፣ ወደ አላህ ሱብሃነሁ ወተዓላ እንመለሳለን። ያኔ አንዳንዴ እንደዚህ ሰው ሲሞት በቃ ሞት እንዳለብን በቃ እንሞታለን እኮ ብለን እናስባለን። ግን ደግሞ እንደዚህ ነገር ከሌለ ሱብሃንአላህ ሞት ከኛ የራቀች የሚመስለን ያክል ነገር አለ ማለት ነው። ግን በቃ እና አንዳንዴ እንደዚህ ያኔ ባናቃቸው እንደዚህ ሶሻል ሚዲያ ላይ የምናውቃቸው ሰዎች ምናምን ሲለይ ግን የራሳችን ቤተሰብ የተለየን ያክል አይነት ስሜት የሚሰማ ሰዎች አለን እና አልሐምዱሊላህ አለ ኩል ያህል ነው። ያኔ ሞትን ማስታወስ ግዴታ አለብን ማለት ነው። ምክንያቱም ነገ ሟቾች ነን። አንዳንዴ ቀልብያችንን እኛ እኮ እንሞታለን ብለን ካላሰብን ዝም ብለን ስሜታችንን እየተከተልን የትም ቦታ ከሄድን በጣም ከባድ ነው የሚሆን እና ከሸይጣንም ጋራ አንዳንዴ ሞትን አስታውሰን ወደ ራሳችን ተመልሰን እኛ እኮ እንሞታለን። ያኔ ሱብሃንአላህ አሁን እኔ ለራሴ በጣም ብዙ ነገር አስባለሁ። እንደዚህ አድርጌ እንደዚህ ብዬ እላለሁ። ግን እንደዚህ ነገር ሲፈጠር ሳይ ግን በቃ ለዛሬስ መቼ ዋስትና አለኝ፣ ለአሁንስ መቼ ዋስትና አለኝ ምናምን ነገር እላለሁ ማለት ነው። እና እያየን ነው ያኔ ሱብሃንአላህ እሱ ያው ረመዳን መጨረሻ ላይ መጥቶ ነበር ዑምራ አድርጎ ምን ብሎ ምናምን ሱብሃንአላህ። ከዛም በኋላ ያው የመጨረሻ ነው ብሎ ተናግሮ ምናምን ነገር ነው ወደ አኼራ የሄደ። አላህ ሱብሃነሁ ወተዓላ እንግዲህ ጀነተል ፊርደውስን ይወፍቀው። እኛም መጨረሻችንን አላህ ያሳምርልን። ሞት አይቀርም፣ በምንም አይነት ሁኔታ ላይ ሆነን እንሞታለን። ነገር ግን ትልቁ ነገር
አሟሟታችንን ያሳምርልን ነው የሚባለው ማለት ነው። ወላሂ ነው የምላችሁ። ያኔ አንዳንዴ ደግሞ ጓደኛን ደግሞ መምረጥ አለብን። የማይሆን ጓደኛ ጋር ከዋልን ወይም የማይሆን ቦታ ላይ ነው ሁነን ነው ወደ አኼራ የምንሄደው እና አንዳንዴ ደግሞ ጓደኛ እያይዝም ደግሞ ያኔ ማወቅ አለብን ማለት ነው። ምክንያቱም አንዲቱ ሱብሃንአላህ አላህን የምትፈራ ጓደኛ ከሆነች በቃ እሷ ቢያንስ የሆነ ነገር ትነግረናለች ምናምን አለ አይደለ። ግን በሰዓቱ እንደዛ ላይ መስለን ይችላል። ግን እየቆየን አብረና ከቆየን ምን ካልን የእሷ ነገር ይጋባብናል። ለምሳሌ አንዲት ጓደኛ ይዘን ዝም ብላ የምትጨፍር ምን የምትል ምናምን ነገር አንዳንዴ እንኳን ፈጣሪዋን የማታስታውስ ጓደኛ ከያዝነ በቃ እኛም መጨረሻችን እንደዛ ነው የሚሆን። ግን ደግሞ ጥሩ ጓደኛ ከያዝነ ጥሩ ሰው ከጎናችን ካለ ቢያንስ አንዳንዴ አላህን የሚያስታውሰን አንዳንዴ ሞትን እንደዚህ የሚያስታውሰን ሰው ከያዝነ በቃ ቢያንስ እንኳን በጥሩ ሁኔታ ላይ እንትን እንላለን። ደግሞ በዲናችንም ጠንካራ እንሆናለን ማለት ነው። እና አላህ ሱብሃነሁ ወተዓላ የእኛንም መጨረሻ ያሳምርልን እያልን ደዋ እናድርግ ማለት ነው። ምክንያቱም ከዚህ ጋር ከሞት ጋር የሚቀር ማናችንም የለንምና ዋናው ያኔ አሟሟታችንን ያሳምርልን። ነገም ደግሞ ሞተን አኼራችንን ደግሞ አላህ ሱብሃነሁ ወተዓላ ያሳምርልን። በመጥፎ ስራ በመጥፎ ነገር ተዘፍቀው ከሚሞቱት አላህ ይጠብቀን እያልን ደዋ ማድረግ ነው። ያው እንግዲህ ለሱም ደግሞ ደዋ እናድርግለት ለመናገር ያኔ ጥሩ ስራዎች አሉት እና አላህ ሱብሃነሁ ወተዓላ ጥሩ ስራዎችን የሚቀበለው እና የጀነት አላህ ያድርገው ማለት ነው። ምርጥ ወንድማችን ነው ለመናገር እኔ እውነት በጣም አዝኛለሁ ሀቂቃ ማለት ነው። ማለት እኔ እስቲ አልችለኝና በጣም ነው ያሳዘነኝ። ያኔ ወላሂ እናቱ ቤተሰቦቹ ይከብዳል ሀቂቃ ማለት ነው። ይሄ ዱንያ አይጠገብም። ብናረጅም ያረጀ ሰው የደከመ ሰው እያወጣ እያገባ ራሱ ሲሞት ራሱ በጣም እናዝናለን። እንኳን ወጣት ልጅ እንደዚህ ብሎ ሲሄድ በጣም ይላል። እና እንግዲህ አላህ ሱብሃነሁ ወተዓላ ቤተሰቦችንም የሰብሩን ውሃ ያጠጣቸው እሱንም ደግሞ አላህ ሱብሃነሁ ወተዓላ አዝኖ የጀነት አላህ ያድርገው እያልን ሁላችንም ሀቂቃ ደዋ እናድርግለት ማለት ነው። አላህ ይርሐመው፣ አላህ ይዘንለት፣ ካዘንለት ባሪያዎች ያድርገው እያልን ደዋ እናድርግለት ማለት ነው። ቪዲዮ ከተመቻችሁ ደግሞ ላይክ አድርጉ ትላለሽ እና ይሄን ይመስላል እንግዲህ አላህ ይዘንለት ነው የሚባለው። ላይ ነው እስኪ በጣም ነው ያዘነብኝ ሀቂቃ። እኔ ዛሬ ነው ያየሁት። ትናንትና ማታ ነው ምስል የሞተና ብዙ ጊዜ እንደዚህ እንትን አለም ነበርና ዛሬ ነው ያየሁት። እና እንግዲህ ሁላችንም ደዋ እናድርግለት ማለት ነው። በጣም ይከብዳል። ያው ሞት አይቀርም፣ ግን አሟሟታችንን ያሳምርልን እያልን ደዋ ማድረግ ነው ያለብን። እኛንም ቤተሰቦቻችንንም አላህ ሱብሃነሁ ወተዓላ ቀጥተኛውን መንገድ ይምራን እና ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።